ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቀድማይ ማበት ዜናዎችን የኦሮሞ ነጻነት ግንባር ሰራዊት በመራብ ኦሮሚያ ድል ቀናኝ አለ ጋዜጠኝነት ተላላፊ በሽታ አይደለም በማለት የኢትዮጵያ ቴሌቪዥን ሰራተኞች ቅሬታቸውን ገለጹ ጅጅጋ ከተማም ዛሬም አለመረጋጋት አደጋ ገጥሟታል ለልማት ያልዋሉ መሬቶች የመነጠቅ ዘመቻ የተጀመረ መሆኑ ታወቀ ዜናው ሲተነተን ነው ከዜናዎቹ ጋርም ኢዮባይሳ ነኝ የኦሮሞ ነጻነት ግንባር ሰራዊት በተለያዩ የኦሮሚያ ዞኖች ተሰማርተው ሰላማዊ ዜጎችን ሲያሸብሩ የነበሩ የወያኔ ጦር አባላት ላይ የማያዳግም እርምጃ መውሰድ መቀጠሉን ኦነግ ገለጸ በመራብ ኦሮሚያ ዶምቢዶሎ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት ነሐሴ 26 2014 ዓ.ም ከሌሊቱ 11 ሰዓት ላይ ከጋምቤላ ተነስቶ ዳቅ አላቲ በተባለው ቦታ ሰፍሮ በነበረው የወያኔ ጦር ላይ በወሰደው ድንገተኛ ጥቃት አብዛኛዎቹን ገሎም የተቀሩትን ቁስለኛ ማድረጉ የኦሮሞ ነጻነት ግንባር ገለጸ በዚህ ወያኔ ጦር ላይ በተወሰደው ድንገተኛ ጥቃት 3 ኤኬም ጠመንጃዎች ብዛት ያላቸው ጥይቶች በመማረክ የተለያዩ ወተደራዊ ቁሳቁስ ከወያኔ ጦሮች በመማረክ ለነጻነት ትግል እንዲውል አድርጓል በደምቢዶሎና በአካባቢው የተነሳውን የተማሪ የጸረ ባርነት አመጽ ለማዳፈን ሲንቀሳቀስ የነበረው ወያኔ በኦሮሞ ነጻነት ግንባር በመመታቱ ተደናግጦም መበታተኑን የኦሮሞ ነጻነት ግንባር ገለጸ በጅጅጋ ከተማ ያልተረጋጋ ሁኔታ የተፈጠረ መሆኑ ተገለጸ ባለፈው ሳምንት በወያኔ ሹማምንት ጌታቸው አሰፋ ትዕዛዝ የሶማሌው ክልል ሹም አብዱ አሊ ከስልጣኑ ተነስቶ በቁም እስር እንዲቆይ ከተደረገ ወዲህ ክልሉ አለመረጋጋት መፈጠሩ ታውቋል አብዲ አሊ የወያኔ ተላላኪ ሆኖ የቆየ ቢሆንም ለረጅም ዓመት የአካባቢ ሀብቱን በመዝረፍ በአረብ ሀገራት በዘመዶቹ ስም የንግድ ተቋማት መክፈቱና እንዲሁም በሳውዲና በአሜሪካን የቪላ ቤት ባለቤት መሆኑ ታውቋል አሁንም በክልሉ ሰው ይገደላል ይታሰራል አዋልት መረጋጋት እንዳለ ከቦታው የሚደርሰን መረጃ ይገልጻል ለልማት ያልዋሉ መሬቶች የመንጠቅ ዘመቻ የተጀመረ መሆኑ ተሰማ ከጥቂት ዓመታት በፊት በአቃቂ ከተማ ባለሀብቶች በሊዝ ወስዷቸው የነበሩ መሬቶች በስራ ላይ ባለመዋሉ የተሰጣቸው መሬት እየተቀሙ መሆኑ ታውቋል ብዙዎች የተሰጣቸውን መሬት ቀደም ብለው መሬቱን ባለመመለሳቸው አፍራሽ ግብረ ኃይል ተሰማርቶ የታጠረ አጥሮችን በማፍረስና ቦታውን በቁጥጥር ስር መዋሉ ተገልጿል በወያኔ መንግስት የሚተዳደረው የወያኔ ፕሮፓጋንዳ ማሽን የኢትዮጵያ ቴሌቪዥን ጣቢያ ብሮድካስት ኮርፖሬሽን በማለት የስም ለውጥ ቢያደርግም በሆዳደሮች ካድሬዎች የተሞላውን አደረጃጀት ግን ለመለወጥ ፍላጎት የሌለው መሆኑን ታዛቢዎች ይገልጻሉ አሁንም በውስጡ ተሰክስገው ያሉ ጋዜጠኛ መሰል ካድሬዎች ሞልተውበታል አንዳንድ ታዛቢዎች ሲተቹ ጋዜጠኝነት ልክ እንደ በሽታ የሚተላለፍ ይመስላቸው አንዳንድ ካድሬዎች እንዳሉ ይገለጻል አሉ ጋዜጠኝነት እኮ ትምህርት የሚገኝ እንጂ እንደ በሽታ ተላልፎ የሚይዝ አይደለም አሉ የጋዜጠኝነት ስነ ምግባር ያልተሞሉ ካድሬዎች የህዝብ እንባ እያባሱት እንጂ እየጠረጉለት አይደለም ሲሉም ይተቻሉ የጋዜጠኝነት ስነ ምግባርን አጎድፈዋል ሲሉም ይተቻሉ ዜናው በዚያ በቃ መልካም ቆይታም ከቀሪ ፕሮግራማችን ጋር በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን
ባርነት በደል ጭቆናም ቢበዛም አንዳንድ ኦሮሞ የተመቸውና ተደላድሎ የተኛ ይመስላል በእውነት የኦሮሞ ህዝብ እውን ነፃነቱን ይሻል ይሆን የኦሮሞ ህዝብ ነፃነቱን ከፈለገ ምን ማድረግ እንዳለበት ሊነገረው አይገባም አንዳንዱ ግን ተደላድሎም በደሉም ጭቆናውም የተመቸው ተከሻው የደለደለ ይመስላል የወያኔዎች በተለያየ ሀገር የትግራይ ተወላጆችን በማሰማራት እኔ ኦሮሞ ነኝ ኦሮምኛም በደንብ እንዲናገሩም አሰልጥኗቸው ለቋቸዋል ኦሮምኛቸው ይመቻል ግን የኦሮሞ ህዝብ ምን እየሰራ ይሆን ያለው ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል በዚህና በተለያየ ጉዳይ ላይ ከዶክተር ጌታቸው እጅጌ ጋራ የምናደርገውን ቆይታ እንድትከታተሉ ጋብዛለሁ ዜማው ከፍ ብሎ ይሰማና እንግዳዬን እጄ መለሳለሁ መልካም ቆይታ ተወዳጁን ድምጻዊ ከድር መርቱን ከልብና መሰግናለን የትግራይ ተወላጆች ኦሮምኛ ግጥም አድርገው እየተናገሩ በተለያየ ሀገር የኦሮሞ ህዝብን እየሰለሉ እየበደሉም ይገኛሉ እባብ እላዩ ያምራል ቢያምርም ግን ውስጡ መርዝ አለ የኦሮሞ ህዝብ ከእንደነዛ አይነት መርዛማ እንስሳቶች ወይም ተኩላዎች ሊጠነቀቅ ይገባል እንግዲህ ዶክተር ጌታቸው እጅጌ ለቃለ መጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ እኔም ሰይፈ ነበልባልን አንተንም ማዘጋጁን ስለጋበዝከን በጣም አመሰግናለሁ መልካም ዶክተር ዛሬ ብዙ ነገሮችን እናወራለን ብዬ ተስፋ አደርጋለሁ ወገኖቾት ደግሞ ብዙ ከርሶ ይጠብቃሉ ብዙ ሊማሩም እንደሚዘጋጁም ተስፋ አደርጋለሁ ዶክተር ጌታቸው እንግዲህ እርሶ ከሀገር ከተሰደዱ ረጅም ጊዜ ሆኖታል ረጅም ስል 4-3 አመት ይሆኖታል በርቀት የሀገር ቤት ያለውን የፖለቲካ ሂደት ቀን በቀን እንደሚከታተሉ ተስፋ አደርጋለሁ አሁን ያለውን
በኢትዮጵያ ውስጥ እየተካሄደ ያለውን የፖለቲካ ትኩሳት እንዴት ይገመግሙታል? የኢትዮጵያ የፖለቲካ ሁኔታ በአሁኑ ሰዓት ከዳም የደረሰ ይመስለኛል። ሀገር ውስጥም በሁሉ ወያኔ ብሔር ብሔረሰቦች ይረዱኛል ባለችው ብሔር ብሔረሰቦች ሁሉ የተጠላች ናት። ወያኔ ብሔር ብሔረሰቦችን አጋጭቼ ጥቅም አገኛለሁ ብላ የተማመነችባቸው ሁሉ የወያኔን ማንነት የወያኔን ተንኮል የተረዱ ይመስላሉ። በተለይ ሶማሌዎች ያሳደገች በኦሮሚያ ላይ ስታዘም አንዳንድም ቤኒሻንጉልን ያሳደገች በኦሮሚያ ላይ ስታዘም በዚህ እንደዚህ አጋጭቼ ይኖራለሁ የሚል ፖለቲካ ይዛ የተነሳችው ወያኔ ዛሬ የሁሉንም ብሔረሰቦች ድጋፍ አጣለች። ስለዚህ የሚታራምደው ፖለቲካ በህዝቡ ተቀባይነት ያልተገኘለት ነው። ሌላው ሁሉም ተቃዋሚ ፖለቲካ ድርጅቶች በወያኔ ላይ ፊታቸውን አዞረዋል። ከጥቂት የአሮጌ ነፍጠኛ ልጆች በስተቀር እውነተኛ ታጋዮች፣ እውነተኛ ፓርቲዎች ፊታቸውን ወደ ወያኔ ያዞሩበት ሁኔታ ላይ ነው ያለው። ሌላው በአፍሪካ ቀንድ በወያኔ ላይ ትልቅ ድግስ እየተደገሰለት ነው ያለው። በሶማሊያም፣ በደቡብ ሱዳንም፣ በኡጋንዳም፣ በግብፅም አማካይነት ትልቅ ድግስ እየተደገሰለት ነው ያለው። ስለዚህ የወያኔ ተቀባይነት ዛሬ በኡጋንዳ የማይደገፍ በሳውዝ ሱዳን የማይደገፍ እና በሌሎቹም የማይደገፍ ስለሆነ የነመለስ አይነቱ ቀልጣፋ ካድሬ በሌለበት ሀገር ወያኔ የኢትዮጵያ ፖለቲካ ሁኔታ በጣም የከፋ ውስብስብ ሪሊ እንኳን ለወያኔ ለተቃዋሚ ድርጅቶች እንኳን የማይበጅበት ደረጃ ላይ ደርሷል። የኢትዮጵያና የኤርትራ ጉዳይም የመጨረሻ ደረጃ ላይ ይመስለኛል። ወይም ወደ የሚያመራ ወይም ወደ መጠፋፋት የሚያመራ አይነት ፖለቲካ ነው። ወያኔዎች የጸረ ኤርትራ ዝግጅታቸውን በየቀኑ እያጠናከሩ ነው። ሻዕቢያም ቢሆን በአስርታት የሚቆጠሩ ተቃዋሚዎችን እያዘጋጀች ስለሆነ የኢትዮጵያ ፖለቲካ ሁኔታ ውስብስብ ነው። የኢኮኖሚ ሁኔታው በአሁኑ ሰዓት ኢንፍሌሽን ከፍተኛ ደረጃ በደረሰበት፣ የመግዛት አቅም በጣም የመነመነበት፣ ኢኮኖሚው በጣም የዳሸቀበት፣ ድሃው በጣም የደኸየበት፣ ሀብታሙ የትግራይ ልጆች ደግሞ በጣም ሀብታም የሆኑበት ከምድር ከአፍሪካ ምድር የትግራይ ልጆች ከሁሉም ሀገራት ሌላ ቀርቶ ከሊቢያ ሀብታሞች የበለጠ ሀብታም የሆኑበት ነው እና ይሄ ሪሊ እነሱ ሳይወዱ ሳያስቡ የሰሩት ወንጀል ነው። ይሄ ደግሞ እነሱን የሚያጠፋ ፖለቲካ ነው። ሁሉም ሰው ድሃ ሆኖ ጥቂቶች በሚበሉበት ሀገር ሌላ ቀርቶ አንተ ሀብታም ሆነ አንተ አንድ ግለሰብ ሀብታም ሆነ ጥሩ በልተን ሌሎቹ ጎረቤቶች ድሃ ከሆኑ ያጠፋዋል። በማንኛውም አይነቱ ያጠፋዋል። ስለዚህ ይሄ ነው። የትግራይ ልጆች ደግሞ ዛሬ ከሀብታቸው ሀብት ብሶ $1 በ40 የኢትዮጵያ ብር ዲሲ ላይ እየገዙ ነው ያለ። ያ ማለት የኢትዮጵያ ብር የታተመ ወረቀት እየሆነ ነው ማለት ነው እና ስለዚህ በገበሬው ላይ የሚደርሰው ሁኔታ፣ በተማሪው ላይ የሚደርሰው ሁኔታ፣ በነጋዴው ላይ ሁሉም ንግድ በትግራይ በተቆጣጠረበት ሁሉም የእርሻ ሁኔታ፣ የመሬቱ ሁኔታ፣ ሽያጩ፣ ደላላው በትግራይ በተያዘበት ህዝቡ ደስተኛ ነው። ፖለቲካው ትኩሳቱ ምን ይመስላል ላልከው
የገበሬውንም ሁኔታ ውሰድ የነጋዴውንም ሆነ የአካባቢውን የአፍሪካ ቀንድ ሁኔታ አደጋ ላይ የሚጥል ፖለቲካ ነው ወያኔ የያዘ ያለው ከሱዳን ጋርም ከደቡብ ሱዳን ጋርም ከሶማሊያም ሆነ ከኡጋንዳ ከኬንያም ጋር ያለው የቅርብ ርቀት ግንኙነት ለጥፋት የሚጋብዝ እንጂ ከመለስ ጊዜ የበለጠ የከፋ ሁኔታ ነው ያለው መልካም ዶክተር እንግዲህ የገለጹት ያሉት እርሶ የወያኔ መንግስት ወደ ፍጻሜው እየተቃረበ እንደሆነ ነው የሚገልጹት ወያኔ ደግሞ እያለ ያለው በሰራዊትም ሆነ ፓርቲውም ራሱ እጅግ ጠንካራ እንደሆነ እየተገለጸ ይገኛል አገሪቷም በኢኮኖሚ ጠንካራ ሆና ያደገች እየለማች እንደሆነ ነው የሚገለጸው ይሄ ነገር እርሶ ካሉት ጋራ አይጋጭም ምን መረጃ አሎት ምን እንደው የሚገልጹልኝ ነገር አለ በተጨባጭ ወያኔ ለመዳከሙም ሆነ አገሪቷ ኦልሞ እንደው እየደከመች ላለች መሆኑን እኔ ኢትዮጵያ ውስጥ የተወለድኩና ያደግኩ እንጂ የአንድ የአሜሪካ ሪሰርቸር ወይም እንደምትሉት የፖለቲካ ሳይንስ አናሊስት አይደለም አናሊስትነት ብቻ ማለት የሆርን ኦፍ አፍሪካ አናሊስት ብቻ ሳይሆን እዛ ኢትዮጵያ የተከበረበት ህዝብ የሚኖረው በየቀኑ ሮሮውን የሚገልጽልኝ በየቀኑ በየደቂቃው ሰው የምግብ የቀን ዕለቱን በምግብ የማያገኝበት ትራንስፖርት የማያገኝበት አገር ብኖር ኤሌክትሪክ ጋዝ ወይም ሌላ ዛሬ ኢትዮጵያ የሚወደውን ጥሬ ስጋ መብላት በአመታት ያስቆጠረበት ኢትዮጵያ ደግሶ አመት በዓል አዘጋጅቶ ህዝብን ማብላት የለመደ ኢትዮጵያ እንኳን አመት በዓል ቀርቶ የወለደውን ልጅ ማብላት ያቃተበት ዘመን ነው ይሄ በዓለም ታሪክ እናንተ የምታዩት ህንጻ እናንተ የምታዩት እድገት ያለው ጠቅላላው ገንዘብ በትግራይ እጅ ነው ያለው እኛ ፓርላማ ውስጥ ዙሮ ነው ተቃውሞ ያቀረብነው ለአንድ የትግራይ ዜጋ 500 ሰብሲዲ ማለት የጎቨርንመንቱ ድጎማ ሲሰጥ ለአንድ ትግራይ ተወላጅ ለአንድ ኦሮሞ ደግሞ 50 ብር ሲሰጥ ነበረ ባለስልጣኑ ሁሉ ኢትዮጵያን የሚገዙ በሙሉ የሀገሪቱን የንግድ ስርዓት ሁሉ የተቆጣጠሩበት ነበረ ሶፍት ፔፐር ነው ብሎ ኮምፒውተር ጭኖ ሲሸጡ ነበረ ይሄንን የሚያደርጉት ጀነራሎቹ ናቸው ሁሉም የትግራይ ንግድ በጀነራሎቹ አምብሬላ በጀነራሎቹ ጥላ ስር ነበር ሲካሄድ የነበረው ሁሉም ጀነራሎች ሀብታም ሆነው ቡኑቲ ይባላል በኦሮምኛ በአማርኛ ላውቀው ከብቶችን የሚጠጣ መጀንግር ሲያድግ ማለት ነው ከብትን የሚበላ ልክ እንደዚህ ሊፈርጡ የደረሱት የወያኔ ወታደሮች ትናንትና በእግራቸው ተጉዞ የመጡት እና ጫማ የሌላቸው ጫማ የበላቸው ሰዎች እነዚህ ሁሉ የአገሪቱን ጠቅላላ ቢዝነስ ይዘዋል አሁን ደግሞ ያካበቱትን ገንዘብ የሚያፈሱበት ወይም ኢንቨስት የሚያደርጉበት መሬት ፍለጋ የኦሮሚያን 36 እና 37 ወረዳዎችን ሊያጠቃልሉ ነው እና ይሄ ማለት ቶታሊ ሸዋ ክፍለ ሀገር እንደማለት ነው እና በመቶ አቅጣጫ እና በመቶ ኪሎ ሜትር በሁሉም ከአምቦ እስከ ወሊሶ እስከ ፊቼ እስከ ደብረ ብርሃን ሊያጠቃልሉ ነው ይሄን ሁሉ የሚደረገው የወያኔ ባለስልጣኖችን እንትን ለማድረግ ነው እና ስለዚህ የወያኔ ስትራቴጂ አሁን ባለስልጣኖቹን ባለመሬትና ባለንትን ለማድረግ ነው እንጂ ሌላ አይነት የህዝብ እድገት አይደለም የሚቆጠረው ገንዘብ የወያኔ ባለስልጣኖችና የአጋሮቻቸው ነው ኢንቨስት እንዲያደርግ ምንድነው የቀድሞ ቅምጥ ያስቀመጡት አውሮፓ ቅምጥ ያስቀመጡ ሴቶችን ጭምር ወደ ሀገር ቤት እየጋበዙ
የኦሮሞ መሬት እየሰጡ ያሉበት ነው። ይሄ ነው እንግዲህ ተማሪዎቻችን እየሞቱ ያሉት ከህዝባችን አይነጠቅም ብሎ እየሞቱ ያሉት ወያኔዎቹ የኦሮሚያ መሬት ባለቤቱ እስከሚመጣ ባለቤት ሆኖ ሽጦ ለማየት ነው። ማንም የወያኔ ቲፒኤልኤፍ አባል ሆኖ በአፍሪካ ቀርቶ አውሮፓ ውስጥ ካሁን በኋላ መኖር አይችልም በህይወት። በዚህ አይነት ዝርፊያው፣ በዚህ አይነት ደረቅ ወንጀል፣ በዚህ አይነት ግድያ የገደለ የሰረቀ የዘረፈ ህዝብን በየትኛውም ሀገር መኖር አይችልም። ስለዚህ በተገኘ አጋጣሚ ሽጦ መውጣት ይፈልጋሉ በየተራ ልክ እንደ የጉምሩክ ባለስልጣን ኃላፊ የነበረው ሰውዬ እንደሸሸው ሌሎችም ባለስልጣኖችና ጀነራሎች እንደሸሹት ሌሎችም ይሸሻሉ። ስለዚህ መሬቱ ላይ ኢንቨስት አድርጎ ለዛም ደግሞ ለባለ ድርጅቶች ሽጦ ለመሄድ ይፈልጋሉና ይሄ ነው ስትራቴጂያቸው። ይሄ ነው ኢዲከት ብሎ የሚነግሩ እንድታውቁ የሚፈልገው የወያኔ ካፒታል ከኢትዮጵያ አልፎ በአዲስ አበባ አካባቢ ኢንቨስትመንት ከሚያደርጉት አልፎ ወደ ኡጋንዳ እና ደቡብ ሱዳን እየገባ ነው። ዛሬ የደቡብ ሱዳንን ንግድና ቢዝነስን ኮንስትራክሽንን ሁሉ ያጠቃለሉት የወያኔ የሚሊተሪ ጀነራሎች ናቸው። ወያኔ ማለት ሚሊተሪ እኮ ነው። የትግራይ ልጅ ትግራይ ተዋግቷል የተባለ የሀገሪቱን ሀብት መብላት አለበት ብሎ የተነገሩን ገና እኔ የማስተርስ ተማሪ ሁኜ ነው ይህንን የሰማሁት። ገንዘብ ሳናገኝ አንወጣም፣ በኋላ ግን እንለቅላቸዋለን ነው ያለኝ። በሕይወት አለ አሁን አዲስ አበባ እንደገባን ወታደሮቻችን አብልተን አዘርፈን መጨረሻ ላይ ግን ለኦሮሞ ሰጥተን እንወጣለን፣ እናንተም ከተጠናከራችሁ በኋላ አለበለዚያ አማራ ይነጥቀና አማራ አርዶ ጨርሳናል ነው ያለው የትግራይ ልጅ። እና አሁን ኢትዮጵያ ያለው አንድ ዶክተር አለ እና ስለዚህ የወያኔዎች ጥንካሬ ይህን ይመስላል። የድሃና የሀብታሙ ድሃው ውሻ ባጣበት ሀብታሙ ሚሊዮን በሆነበት ኑሮ ነውና ይሄ የወያኔ እድገት አይባልም። በማንኛውም የኢኮኖሚ ሚዛን ኢትዮጵያ አድጋለች ማለት አይቻልም። ኢትዮጵያ የምግብ እርዳታ እየፈለገች ነው። የሀረር ህዝብ እየተራበ ነው። የቦረና ህዝብ ውሃ አጥቶ እየተቸገረ ነው። አንተ ራስህ ሰምተሃል። አባ ገዳ ኦሳ ላይ ሲናገር ውሃ አግኝቶ አያውቅም። መሬቱ ደርቋል። ህዝቡ እየሞተ ነው። ከብቶቹ እያለቁ ነው። ታዲያ ይሄ ነው እድገት? ኢትዮጵያ ውሃ ከብቶችና ሰው ቀርቶ ከብት አገዳ ማዳን መቻል አለባት እድገት ከተባለ። እድገት ፍንፍኔ ለወያኔ ጀነራሎች እንጂ ለቦረና ህዝብ አይደለም፣ ለወለጋ ህዝብ አይደለም፣ ለሀረር ህዝብ አይደለም፣ ለኦሮሞ ህዝብ አይደለም። ቶታሊ ይሄ ነው። መልካም ዶክተር፣ እስኪ የኦሮሞ ህዝብ እንቅስቃሴን እንዴት ይገመግሙታል? በአሁን ሰዓት ያለው የኦሮሞ ህዝብ ትግል ከምን ደርሷል ይላሉ ዶክተር? የኦሮሞ ህዝብ ትግል አሁን ራሱን በራሱ ፈትሾ መንገድ እያስያዘ ነው። ከአሁን በኋላ በወሬ እንደዚሁም ደግሞ በነፍጠኞች የውሸት ታሪክ እያነበበ ያለፈው ዘመን አልፏል። የአሁኑ ቁቤ ጄኔሬሽን ወጣት ቄሮ ወያኔ እየፈጸመበት ኃይለ ሥላሴና ምን ቢያንስ ኃይለ ሥላሴ ምኒልክ ዮሐንስ በቴዎድሮስ በእነዚህ ነፍጠኞችና በዛሬ ወያኔ እየደረሰበት ያለው ሁኔታ ካልኩሌት እያደረገ የራሱን ውሳኔ እየሰጠ ውሳኔው ደስ ብሎኛል። እኔ በወጣት ኦሮሞ ቁቤ ጄኔሬሽን ኮራለሁ። የወጣቱን ትግል ይደግፋለሁ። የኮራሁበት ምክንያት ወጣት
ወጣቱ ፍርሃትን አስወግዷል። ወጣቱ የኛ የኦሮሞ ወጣቶች ሞትን በጸጋ እየተቀበሉ መፋለምን ጀምረዋል። የፓለስቲንያን የነጻነት ታጋዮች የሌሎችም ሀገሮች የነጻነት ታጋዮች የሚከፍሉትን መስዋዕትነት መክፈል ጀምረዋል። ከአሁን በኋላ በሪሞት ኮንትሮል ትግል ሳይሆን በወጣቶቻችን ድጋፍና ምክር በመስጠት ብቻ በአገር ቤት በቂ እና መሰረት ያለውን ጠንካራ ተቃውሞና ትግል ማካሄድ እንችላለን። ህዝባችን እምቢ ብሏል። መሬቱ ተነጥቋል። ባለቤትነት አጥቷል። ልጆቹ ተሽጠዋል። ባሪያ ማለት ምን ማለት ነው? ምኒልክ አንቆ ነው ግብር ያልከፈለው ልጁን እየወሰደ እየሸጠ ያለው። ዛሬ ደግሞ ወያኔ የግብርና የመዳበሪያ አምጡ ሲል ወላጅ ልጁን ባይሰጥም ልጆቹ በሳውዲ አረቢያ፣ በኩዌት፣ በተለያዩ ሀገሮች በግርድና ሄደው እየሞቱ ነው ያለው። የድሮዎቹ እንኳን አይሞቱም ባይል ካልወሰዳቸው። የዛሬዎቹን ባይል ይወስዳቸዋል። አረቦቹ ያርዳሉ። በየቀኑ የኦሮሞ ሴት ልጅ ደም በየአረብ ሀገሩ እናያለን። ይሄ የትግራይ ልጆች ደም አይደለም። እነሱማ እኛን በየወሩ 45,000 የኦሮሞ ሴቶችን ወደ ሳውዲ አረቢያ ይሸጣሉ። ስለዚህ ህዝባችን ልጆቻችን መሸጥ ይቁም፣ መሬታችን መሸጥ ይቁም የሚል ትግል ጀምሯል። የአምቦ ህዝብ ቆሞ በልጆቹ ላይ ተፋልሟል። የግንቢ ህዝብ የኦሮሞ ተማሪዎችን የዩኒቨርሲቲ ተማሪዎችን ደግፎ አብሮ ተፋልሞ እስር ቤት ይገኛል። ይሄ ህዝባችንን ጥንካሬ የህዝባችንን የመጨረሻ የትግል ስልትን እና ጠንካራ አይነት እንቅስቃሴ እንዲያደርግ አስገድዶታል። ከአሁን በኋላ በሪሞት ኮንትሮል ውጭ ሆኖ የሀገር ውስጥ ትግል መምራት ሳይሆን ሁሉም ሰው በወኔው የሚቀላቀልበት ነው። ጋዜጠኛ ራሱ፣ ታጋዩ ራሱ፣ ፖለቲሽያኑ፣ ፕሮፌሰሩ ራሱ ወደ ሀገር ቤት የሚገባበት ሁኔታ ይፈጠራል። ከአሁን በኋላ ሌላ ምርጫ የለንም። ወይም ኦሮሚነትን ማጥፋት፣ ኦሮሞነትን መካድና በትግሬ መኖር፣ ለትግሬ አርግዶ መኖር፣ ልጅና ምስትን እየሸጡ ምስትን እስር ቤት ጥሎ መሸሽ ሳይሆን ከአሁን በኋላ በእውነት ለኦሮሞ ህዝብ መታገልን መምረጥ ወሳኝ ነው። ያው በሀገር ቤት ያው በትምህርት ልክ ተማሪዎቻችን እንደሚያደርጉት በጣም ያስደሰተኝ ተማሪዎቻችን አንድ ሆነዋል። ተማሪዎቻችን የሃይማኖት ልዩነት የላቸው። ተማሪዎቻችን የገንዳ የጎሳ ወይም የሆነ ነገር ልዩነት የላቸው። ኦሮሙማ እያደገ ነው። ኩቤ ጄኔሬሽን ለኦሮሞነት ነው የሚዋጋው። ነቀምት ላይ የባሌ ልጅ የሐረርጌ ልጅ ባሌ ላይ ዛሬ መደወላቡ ላይ የሞቱት የመደወላቡ ልጆች አይደሉም። ከሸዋ የመጡ ከወለጋ የመጡ ናቸው የሞቱት። እንደዚሁም በግቢ ላይ የሞቱ በአምቦ ላይ የሞቱ ከሁሉም አካባቢ የመጡ ናቸው። እነዚህ ልጆች ሰንዳፋ የኔ ነው፣ ብልብሌ የኔ ናት፣ ሱሉልታ የኔ ነው፣ ቡራዩ የኔ ነው እያሉ ነው የሞቱት። ግን ከባሌ ነው መጣው፣ ከግንቢ ነው መጣው፣ እኔ ከግንቢ ነው የመጣው ብሎ አልቆምም። ስለዚህ ተማሪዎቻችን አንድ አድርጎናል። ከአሁን በኋላ ፓርቲዎች ሊያከፋፍሉን አይችሉም። የመንደር በመንደር ህዝብን የሚከፋፍሉት ሊከፋፍሉን አይችሉም። በሃይማኖት በተለይ ምንነቱን የማያውቁ ሃይማኖትን ጭምር የሚከተሉ ስለ ሃይማኖት በዚህ ግንዛቤ የሌላቸው ከኦሮሙማና ሃይማኖትን ማመዛዘን የማይችሉ ሊከፋፍሉን አይችሉም። መጀመሪያ ኦሮሙማ መሆኑ ተማሪዎች
ሊቆቻችን አረጋግጠውልናል ከኛ የፖለቲካ ሳይንስ ዶክተር የበለጠ ስለዚህ ይሄ ነው ትክክለኛ የኦሮሞ ህዝብ ራሱን በራሱ ነው ያገኘው የትግል ባለቤት ህዝብ ነው እንጂ ፓርቲ አይደለም ፓርቲን የፈጠረው ህዝብ ነው እንጂ ህዝብ ፓርቲ ህዝብን አልፈጠረም የኦሮሞ ፖለቲካ ብዙ ጊዜ በተቃራኒ ነው ሁሌ ህዝብ ወደ ኋላ ይደረጋል ህዝብ ነው ባለቤት ህዝብ ነው መሪው ስልጣን የሚሰጠው ህዝብ ነው የሚያባርረው ህዝብ ነው ፊት የሚነሳው ህዝብ ነው ስለዚህ የህዝብን ስሜት ስሙ ህዝብ የሚፈልገውን አድርጉ ተማሪ የሚያደርገውን ደግፉ የፓርቲ መሪዎች ሞቱ ተማሪ ሲሞ ተብሎ ልካፎ ተብሎ እንደሞተ የወለጋ ህዝብ ግንቢ ላይ አብሮ እንደሞተ የአርሲ ህዝብ አብሮ መሞት አለበት የጅማ ከልጆቹ ላይ ተፋልሞ መሞት አለበት እንዴት ወያኔ 3000 ህዝብን ይዛ የህዝብ ትነዳለች እንደፈለገች ኦፒዲዮች ከህዝብ ጋር መቆም አለባቸው የመጨረሻ እርምጃ ላይ መድረስ ነበረባቸው አንድ ሰው ብቻ ነው ፍንፍኔ ኦሮሞን አደሃይታ ደሃ አድርጋ የምታድግ ፍንፍኔን አልፈልግም ያለው ኦፒዲዮ ይሄ ነው ወጥቶ እንደዚህ ተናግሮ መሞት አለበት ይሄ ሰውዬ በተደጋጋሚ ተናግሬያለሁ ለዚህ ሰውዬ ሐውልት ሊቆም ይገባል ፍንፍኔ ኦሮሚያን ደሃ የምታደርግ ኦሮሚያን ባርነት ውስጥ የምትከት የኦሮሚያን ማንነት የማታከብር የኦሮሞን ቋንቋ የማትናገር ፍንፍኔ መጥፋት አለበት እንጂ ወይም ደግሞ ኦሮሚያ ስም እንደገና መመለስ አለባት እንጂ የኦሮሞ ህዝብ መውሰድ አትችልም ነው ያለው ለምን ምክንያቱም ፍንፍኔ ራሷ ኢንፍራስትራክቸር የላትም በቂ መብራት የላትም በቂ ውሃ የላትም በቂ መንገድ የላትም በቂ መኖሪያ ቤት የላትም ስለዚህ ለራሷ ያልቻለች ፍንፍኔ ሌላም የኦሮሚያ አካባቢዎች ወስዳ ምን ልታረግ ነው ራሷን መጀመሪያ መቻል አለባት ስለዚህ ኦሮሞስ ደግሞ ለምን የራሱን ተንዳማንም ሆነ ሰበታንም ሆነ ቡራዩንም ሆነ ኦሮሞ ማልማት መብቱ ነው ኦሮሚያ ከተማዎቹ ማልማት መብቱ ነው ስለዚህ ነው የኦሮሞ ልጆችም ሆነ የኦሮሞ አንዳንድ የኦፒዲዮ አባላት እንደ ስሙን አላውቀውም አሁን የተናገረው ለኦሮሚያ የማትሆን ፍንፍኔን አንፈልግም ብሎ እንደዚህ የተናገረው ሰው ማለት ነው መልካም ዶክተር መልካም እንግዲህ የሚሉት ታከለ ኡማ የቀድሞው የዶክተር መራራ ድርጅት ውስጥ የነበረ ልጅ ነው ከዶክተር መራራ ድርጅት በመክዳት ወደ ኦፒዶ የገባ ነው እሱን ለማለት ፈልጋለሁ ሌላው ቀደም ሲያነሱ የኦሮሞ ህዝብ ባውን ሰዓት ተማሪው እየታገለ ህዝቡም እየቆመ እንዳለ እየገለጹልኝ ይገኛሉ ህዝብ በእጁ ምንም ነገር የለም ወያኔ ደግሞ እስካፍንጫዋ የታጠቀች ነው መሳሪያ ዘመናዊ መሳሪያ ያላቸው ናቸው ወያኔዎች ባውን ሰዓት ታዲያ ተማሪው እስኪቢቶና ደፍተር ይዞም ህዝብ ዱላ ይዞም ወያኔን ይጥላል ተብሎ ይጠበቃል በእነዚህ ምንም በሌላቸው ህዝቦች ለውጥ ይመጣል ብሎ ማሰብ አይከብድም ዶክተር እንዴት ያነጻጽሩታል የተቀራው ፖለቲካ ድርጅቶችስ የት ነው ያሉት ኦኬ ህዝብ የሚሳነው ነገር የለውም ህዝብ በተለይ እንደ ኦሮሞ የሆነው አይሳነው አንተ እንዳልከው የፖለቲካ ድርጅቶቹ ድጋፍ ይፈልጋል ሞራል ይፈልጋል ምክር ይፈልጋል ፕላን ይፈልጋል መምራትን ይፈልጋል ያለ መሪ ምንም የሚሆን የለም ያለ ፕላን ምንም የሚሆን የለም ያለ ፋይናንሻል ድጋፍ ምንም የሚሆን የለም እነዚህ ልጆች ገንዘብ የላቸው መሳሪያ የላቸው ሲቸገሩ እንኳን የሚሸሹበት የላቸው አሞ ሆስፒታል የገቡ የሚታከሙበት የሚጠይቃቸው ሰው የላቸው ሲታሰሩ የሚያንከባክባቸው ሰው የላቸው ይሄ አለ ከዚህ ባሻገር ግን
ይሄንን የኛ የመሪዎች የሌሎች የህዝብ ድጋፍ ያስፈልጋል ለማለት ነው እንጂ ህዝብ ምን ጊዜም ያሸንፋል። ምን ጊዜም እውነት ምን ጊዜም ታሸንፋለች። ወያኔዎች ባይጤን ይወድቃል። ወያኔዎች ራሳቸውን በራሳቸው ጠልፎ ይጥሉታል። እነሱ የሚሰሩት ወንጀል በሙሉ እየተጠራቀመ ህዝቡ ትላንትና ኦሮሞ ህዝብ ብቻ የሚጠላቸው ይመስላቸው ነበረ። ቤኒሻንጉል ይጠላቸዋል። ሲዳማም፣ ሶማሌውም፣ አማራውም፣ አፋሩም ጠልቷቸዋል። የትግራይ ህዝብ ራሱ ጠልቷቸዋል። ዛሬ ብዙ የትግራይ ልጆች እስር ቤት ታጉረዋል። የትግራይ የነዚህ የወያኔዎች አመራር አላማራቸው ከኢትዮጵያ ህዝብ ጋር ጠላት ሆነናል ብሎ ስጋት ውስጥ ስለገቡ ዛሬ አብዛኛው በጦር ግንባርም ሆነ በሀገር ውስጥ ትግል ጸረ ወያኔ ትግል ጀምረዋል። ስለዚህ እኛ ድጋፍ የዓለም ህዝብ ድጋፍ ለኦሮሞና ለሁሉም ጭቁን ህዝቦች ከተደረገ ወያኔ የማይወድቅበት ምንም ምክንያት የለም። ወያኔ ከደርግ የበለጠ መሳሪያ የለውም። ወያኔ ከደርግ የበለጠ የህዝብ ድጋፍ የለውም። ወያኔ በአንድ ጦር የሚመራ በአንድ ጎሳ ጦር የሚመራ ሌሎቹ እንደ ባሪያዎች ስለሆኑ የተቸገሩ ቀን መሳሪያቸው ወደዛ ያዞራሉ። ልክ እንደዛኛው ኦፒዲዮ አሁን አንተ እንዳልከው ብሶቱን በእነሱ ላይ እንደገለጸው መሳሪያ የያዘውም አንድ ቀን መልሶ በእነሱ ላይ እንደሚያዞር ምንም አይነት ጥርጥር የለኝም። ትናንትና ብዙዎቹ የኦሮሞ ልጆች ከ21,000 የሚበልጥ እንደ ጀነራል ከማል ከሀገር በወጡበት ጊዜ የታሰሩትም የጦር ባለሙያዎች ናቸው። እንደዚህ ዛሬ በባርነት ጦሩ ውስጥ ያለው ፖሊስ ሰራዊት ውስጥ ያለው ጥቂትም ቢሆን የኦሮሞ ህዝብ አለ። የአማራ የደቡብ ህዝቦችም አሉ። ስለዚህ ይሄ ሁሉ ወያኔ ጋር የሚፋለምበት ጊዜ ይመጣል። ምክንያቱም ቅድም ገልጫለሁ በላይ ልጆቻችን ተሽጧል፣ መሬታችን ተሽጧል፣ የተማረ ሰዎቻችን ተባረዋል፣ ጋዜጠኞቻችን ሙሉ በሙሉ ወጥተዋል። አሁን የቀሩት የሚጽፉትና ድራማ የሚሰሩ ሰዎች አርቲስቶቻችን ናቸው። እነሱ ደግሞ አንተ እንደምታየው ትላንትና ከትላንት ወደ ይኸው ወደ አሜሪካ እየተሰደዱ ነው። ጠፍተዋል፣ ታስረዋል። በተለይ አንተ ባወጣው በሰይፈ ነበልባል ላይ የሀረማያ ሰውዬ የሰጠው ትእዛዝ ለአብዱላዚዝ ለኦሮሚያ ምክትል ፕሬዚደንቱ የኦሮምኛን ቋንቋ የሚጽፉ ላይ እርምጃ ውሰዱ፣ ግደሏቸው ብሎ ተናግሯል። አጥፏቸው ብሎ ተናግሯል። ይሄ አለ ሪኮርድ ሆኖ በሰይፈ ነበልባል ላይ። ይሄንን ለአይሲሲ እናቀርባለን፣ ዓለም አቀፍ ኮርት እናቀርባለን፣ ለጀኔቫም እናቀርባለን፣ ዩኤንኤችሲአር ላይ ዩናይትድ ኔሽን ሁማን ራይትስ ላይ ይሄ ሪፖርት የተደረገ ነገር ነው። ስለዚህ እነዚህ ሁሉ ወንጀሎች የሚሰሩት ወንጀሎች ራሳቸውን ለማጥፋት ዝግጁ ናቸው። ነጋዴውም ቢሆን ተዘርፏል። ገበሬው ከእርሻ ሜዳ መሬቱ ተሸጦ ግማሹ ለአበባ ግማሹ ለኢንቨስትመንት የተለያየ ኢንቨስትመንት ተብሎ ተወስዶበታል እና ይሄ ህዝቡን ለትግል ያነሳሳዋል እንጂ ወደኋላ አያስቀረው። ያንተ ጥያቄ መደረግ ያለበት ፓርቲዎቹ ምን ማድረግ አለባቸው ነው። አገር ቤት ውስጥ ያሉ ፓርቲዎችን ከወጣቱ ጎን መከላከል፣ ለወጣቱ ፕላን ማውጣት፣ ለወጣቱ ድጋፍ መስጠት፣ ምክር መስጠት፣ ወጣቱ ደረቅ ጥያቄ ሳይሆን የሚመለስ ጥያቄ እንዲያቀርብ ተማሪ ህዝቡ ትክክለኛ ጥያቄ እንዲያቀርብ አድቫይዝ ማድረግ ማለት ነው እና ይሄ ከተደረገ ወያኔ እንደሚወድቅ ምንም አይነት ጥርጥር የለውም። ወያኔ ራሱን በራሱ ጠልፎ እንደሚጥል እኔ ራሴ እዛ በነበርኩ ጊዜ በ3 እና በ4 ገጽ ወረቀት ተሰጥቻቸዋለሁ። እናንተ የምትለው ወይም የተቃዋሚ ፖለቲካ ድርጅቶች ሳይሆን ራሳችሁን በራሳችሁ ጠልፋችሁ ትጠላላችሁ ብያለሁ። ምክንያቱም አሁን ጠግበዋል።
ሸገር ትንንሾቹ ናቸው ስልሚ የሚባል አሁን ጉኑቲ ሆኗል። ስለዚህ ይፈርዳሉ። ይሄ አይቀርም። ይሄ ቢገት የኤቮሉሽን ጉዳይ ነው። ሳዳም ሁሴንን ማየት ትችላላችሁ፣ ጋዳፊን ማየት ትችላላችሁ እና አልበሽር እነዚህ በሙሉ እና አልበሽር አላሳድ ሌሎችም እንደዚህ ይጠፋሉ። ወያኔ ደግሞ በዚህ 3 ሚሊዮን ህዝብ ይዛ ጥቂት ሊቶች ያለባት ሀገር በሙሉ 90% የሚቃወሙ ሀገር እንደ ሊቢያ ጋዳፊ አይደለም። ጋዳፊ ለያንዳንዱ ሊቢያዊ እያበላ እያጠጣ ነው የሚያኖረው። እንደዛ ሆኖ አልኖረም። ይሄን ሊታወቅ ይገባል። ስለዚህ የወያኔ እውነት ምንም አይነት እንትን የለውም። ግን ጊዜ እየሰጠ ነው ያለው ወያኔ እየኖረ ያለው በእኛ ድክመት ብቻ ነው። እኔ ትንሽ ያሳዘነኝ ግን የወያኔ መሪዎች የወያኔ አማካሪዎች በጣም ደካሞች ናቸው። በ1997 የአማራ ኢሊቶች 35,000 ገጀራ ገዝቶ እናርዳቸዋለን የተባለበት ጊዜ የኦሮሞ ህዝብ ነው ጸጥ ያለው። ሁለቱን ተናነቁ ሲል አይ በእኛ መሬት ላይ አትጨራረሱ ባካችሁ ትንሽ ተቃበሉና ተጣሉ ብሎ ነው ዝም ያልነው። አሁን ግን ዝም አንልም። ምክንያቱም ወያኔ ንጹህ ምስኪን የኦሮሞ ህዝብን የኦሮሞ ልጆችን እየገደለ ስለሆነ ወያኔን በሚያጠፋ ግብፅም ይምጣ ሴጣንም ይምጣ ወያኔን ከማጥፋት ወደኋላ አንልም። የአምቦ ተማሪዎች፣ የግንቢ ተማሪዎች፣ መደወላቡ ተማሪዎች፣ ጅማ ተማሪዎች ሲደርስ ይሄንን እንዲያደርግ ያስገድዳል እያንዳንዱን የኦሮሞን ሴጣን መጥቶ ወያኔ ጋር ከተባለነ አብሬ ለመባለም ዝግጁ ነው። የኦሮሞ ህዝብ ዝግጁ ነው። ምክንያቱም ምንም አይነት ከወያኔ ጋር የሌለው ከወያኔ ጋር የማይቀራረብ በብዙ መልኩ ከወያኔ ጋር ለጥል የማይገጥም የኦሮሞን ህዝብ ጠላት አደረጉት። ሱማሌን ይዞ በኦሮሞን አዋጉት። በቤኒሻንጉል ምስኪን ጥቂት ህዝቦችን ይዞ ኦሮሞን አስጨረሱት። ከህይወት ተጣልተን የማያውቅ ሲዳማ ህዝብ ላይ ራሱ በወሎ ገነት ላይ ይሄ መሬት የእናንተ ነው ብሎ ቀሰቀሱብንና ደም አፋሰሱ። የጌዳው ህዝብ ኦሮሞን ገድሎ አያውቅም፣ አስገደሉት። አፋር እንደዚህ፣ አማራ እንደዚህ። ስለዚህ ወያኔዎች በኦሮሞ ላይ ስለጨከኑ ራሳቸው ይጠፋሉ። ይሄ ህዝብ ደግሞ ምስኪን ስለሆነ ይደርሳል። ኦሮሞን የወነጀለ መሪው እንኳን የፖለቲካ ፓርቲ መሪዎች እንኳን እድሜ አይኖራቸው። አመሰግናለሁ። መልካም። እስኪ በዚህ ዜማ እረፍት እናርግና ወደ ሌላው ጥያቄ አመራለሁ። እውን የኦሮሞ ህዝብ ነጻነት ይሻል? የኦሮሞ ህዝብ ነጻነት ከፈለገም አንበሳ እንደሚመለከት ብረት ውስጥ እንዳለ አንበሳ ዳር ቆሞ ለምን ይመለከታል? ሰላማዊ ሰልፍ መውጣት ብቻም በዘፈን መዝፈን ትርጉም ሊኖረው አይችልም። ሰላማዊ ሰልፍ መውጣቱ ጥሩ ነው፣ ግን ሁሉም ከተባበረም እጅ ለእጅ ከተያዘ የሚፈልገው ነጻነት ሊመጣ ይችላል። ያ ካልሆነ ግን እውን የኦሮሞ ህዝብ ነጻነት ይሆን? ለማንኛውም ይሄ ዜማ አየር ላይ ይውላል።
አየህ በኦሮሚያ ውስጥ የኦሮሞ ልጆች የዩኒቨርሲቲ ተማሪዎች እንቅስቃሴ እያደረጉ ነው። በተለይ አየህ ዩኒቨርሲቲ ተማሪዎች ወያኔን እየተቃወሙ ነው። አይ ተወኝ ባክህ እኔ ኦሮሚያ ውስጥ መሬት ሰጥቶኛል በደግፍ ደግሞ ተማሪውን መሬትን ይነጥቁብኛል ስለዚህ መሬቴ ከሚወሰድ ዝም ብዬ የቀን ስራዬን ልስራ የሚሉ የኦሮሞ ተወላጆች ተበራክተዋል። አሁን ደግሞ እየደረሰን ያለው መረጃ በኦነግ ውስጥ የነበሩ አንዳንድ ከዚህ በፊት የነበሩ ቱባ ባለስልጣናቶች በአዲስ አበባና በአዲስ አበባ ዙሪያ የመሬት ቁርምት ውስጥ ተካፍለው መሬት እየተሰሩ እንዳለ እየደረሰን ያለ መረጃ ያሳያል። የኦሮሞ ህዝብ በአባት ቀይህ በራስ ምድር ከትግራይ ተወላጆች መሬት እየተሸነሸነ በማንኪያ የሚሰጥህ ነፃነት ሳይሆን መሬት ሳይሆን ባርነት እንደሆነ እንገልጻለን። ዶክተር ጌታቸው እጅጊ በዜማው ዘና እንዳሉ ተስፋ አደርጋለሁኝ። እንግዲህ ወደ ቀሪው ጥያቄ አመራለሁ ዶክተር። እንግዲህ ዶክተር የኦፒዶ ባውን ሰዓት ለሁለት ተሰንጥቋል። ኦፒዶ ራሱን ችሎ እንዲቆም የሚፈልጉ የኦሮሞ ተወላጆች በኦፒዶ ውስጥ ተነስተዋል። ሌላኛው ደግሞ በህዋት ሳምባ እንዲተነፍስ የሚፈልጉ የኦሮሞ ተወላጆች እንዲሁም የትግራይ ተወላጆች በውስጡ ይገኛሉ። ይሄ ሁለት ክፍፍሉ ወደፊት ተሄዶ ምን ይደርሳል ይላሉ? እንዴትስ አዩት? አመሰግናለሁ። በኦፒዲዮስ የተለያየ ጊዜ የተለያየ ክፍፍሎች አይተዋል። አሁንም ይቀጥላል። እውነቱን ለመናገር ክፍፍሉ የዓላማ ልዩነት አይደለም። ኦፒዲዮን ሁሉ ይደግፋሉ። የዓላማ ልዩነት ሳይሆን ትግሬዎች የበላይነትን
የሚፈልጉና ነው ኦፒዲዮ ሆነን ኦሮሚያ ወደፊት ማራመድ ኦሮሚያ የኦሮሞ እንድትሸት ማድረግ አለብን በአገራችን በመሬታችን ላይ ባለቤት መሆንና ህዝባችንን ለህዝባችን ባለቤት ሊሆን ይገባል የሚል ግሩፕ አለ ለምሳሌ ከመጀመሪያ ጀምሮና አለማየሁ አቶምሳ ያሉበት ኦሮሚያ ኦሮሞ የኦሮሚያ ናት የኦሮሞ ናት የሚል አቋም ያላቸው ትክክለኛ የኦሮሞ ንጹህ የኦሮሞ ልጆች አሉ ኦፒዲዮ እንደ ፓርቲ ግን ይደግፋሉ መኖሩንም ይደግፋሉ ግን ህዝባችንን መምራት የሚገባን እኛንን የሚል የጠና አቋም ያላቸውና በግልጽ ሪሊ በግልጽ ምስክርነት ልንሰጥ የምንችል ቁራጥ የኦፒዲዮ ልጆች አሉ ያ ኦፒዲዮንም ግን እኛ ለምን ህዝባችን ሲገረፍ ህዝባችን ለምን ዝም እንላለን የሚል ነው ነገር ግን እነዚህ ውስን ናቸው ሴንትራል ኮሚቴውን ማየት ትችላላችሁ ሊስታቸውን አውጣችሁ ማዕከላዊ ኮሚቴውን ማየት ትችላላችሁ ስራ አስፈጻሚውን ሁሉ ማጆሪቲው ኦሮሞ ያልሆኑ ናቸው ያው ትልቁ ችግር ይሄ ደግሞ ጨዋታው የተጠናቀቀው 1993 ነው በፈረንጅ 1993 ነቀምቴ ላይ ነው አንቀጹ ድሮ ኦፒዲዮ ማለት ንጹህ ኦሮሞ የሆነ ኦሮሞ የሆነ ሰው ማለት ነው 1993 አንቀጽ 3 የኦፒዲዮ ህግ ተሻሻለ መለስ ዜናዊ ይላል ያ ምን ይላል ኦሮሚያ ውስጥ የሚኖር ወይም መኖር የፈለገ ወይም የኦሮሞ ኦፒዲዮ አባል መሆን የፈለገ ማንኛውም የትግራይ ሆነ የአማራ ሆነ የማንም አባል ሊሆን ይችላል ሊመራ ይችላል ይላል ይሄ በስንት ትግልና በስንት ጭቅጭቅ ብዙዎቹ አለማየሁና ሌሎች አሁንም በሕይወት ያሉ በተቃወሙበትና በጥቂት በቀጭን የመለስ ትዕዛዝ አንቀጹ ተነሳ ከዛ በኋላ በነጋታው እዛ ሆኖ ገና የፓርቲው አባል ሳይሆኑ የሴንትራል ኮሚቴ አባል የሆኑ አሉ ከዛ ነው እንግዲህ ከዛ ጀምሮ ነው ዛሬ እና አለማየሁን በመርዝ ያጠፉት ሰዎች በኦፒዲዮ ላይ ሴንትራል ኮሚቴ ከዛም ብሎ ስራ አስፈጻሚ ሆኑ ዛሬ ማጆሪቲው የትግራይ ደጋፊዎች የሲፒኤል ደጋፊዎች የትግራይ ልጆች ሆኖ ብቻ አሉ እነዚህ ናቸው ዛሬ የኦሮሞ ልጆች እያስፈጁ ያሉ እነዚህ ናቸው ዛሬ የኦሮሞ መሬት ሲሸጥ ምንም የማይቆረቁራቸው ምንም የማይሰማቸው ተማሪ እንደዚህ እየሞተ ኦሮሚያ የኦሮሞ ናት ብሎ ተማሪ እየሞተ ህዝቡ እንዲህ እያለ መሬቱን ነጥቆ ሊሸጡ ለወያኔ ሊያከፋፍሉ ለራሳቸው ሊከፋፈሉ የተዘጋጁት እነዚህ ናቸው ይሄንን ደግሞ ሊከፋፈሉም ነገር አይበሏትም የትም ሀገር ዓለም አንድ ሆናለች በኢንተርፖል ለሰራው ወንጀል ለተረፈው ገንዘብ ለተረፈው ንብረት ለከደለው ህይወት ተይዞ ይመጣል ባይሆን እንደኔ ምንም ሳንቲም አንድም ብር ሳይሰርቅ አንድም ብር የሰው ንብረት ሳይዝ ከሀገሩ ቢወጣ ያገኛል እንኳን እነሱ ቀደም ብሎ የወጡ እነዚህ ሁለት ይዛቸው ገና ተይዞ ወደ ሀገር ቤት ይመለሳሉ ይህን እርግጠኛ ነኝ ስለዚህ ዛሬ ኦሮሚያን ያዘረፉ ኦሮሞን የሚዘርፉና የሚያዘርፉ የትግራይ ልጆች አንድ ቀን ይመለሳሉ ዛሬ ኦፒዲዮስ እየተሸማቀቁ እንደ ሁለተኛ ዜጋ የሚኖሩ የኦፒዲዮ አባላቶች መኖራቸው ግን የኦሮሞ ህዝብ ሊረሳ አይገባም የውጭ ተቃዋሚዎችም ሆነ እንትኖች ሊረሱ አይገባም ምክንያቱም ትልቅ ፍልሚያ አለ ድንጋይ ሁሉ በኦፒዲዮ ላይ መወርወር የለበትም ሁሉ በኦፒዲዮ አንድ አይደለም የአማራ ድርጅቶች
አይናገሩ አንድ ቀን በቀንድም የሚዘፍኑት ሁሉ ስለ ኦፒዲዮ ነው የሚረግሙት ሁሉ አለማየሁ ቶምሳን ወይም አባዱላ ገመዳ ዋይ ሌላውን ለግና እንትና ይሉም የነሱ ትግሬዎቹም እንደዚሁ ኦፒዲዮ ላይ ነው መጀመሪያ ሌቦች ተላላኪዎች እነዚህ ያለምንም ከሜዳጀት የባለስልጣን ያደረግናቸው ብሎ የሚያዋርዱ ትግሬዎች የነሱ ሲዘርፉ ዘራቢዎች ጀነራሎቻቸው መሪዎቻቸው ግን አንድ ቀን አይናገሩትም አገር ዘርፎ ሽጦ አሜሪካ ገብቶ ቁጭ ስል ስለነጌታቸው በላይ አንድ ነገር አይተነፍሱም እንደሚገርም ስለዚህ እኔ በቪዲዮ ላይ ብዙ የሚናገር የለም ንጹህ የኦሮሞ ልጆች አሉ እነዚህ አንድ ቀን የመረራቸውን አቋም ይናገሯታል ልክ እንደዛው ዛሬ ትንቅንቃችን ግን በቪዲዮ ውስጥ እንደ አሸን የፈሉ በኦሮሞ ስም የሚነግዱ የቀድሞ የነፍጠኛ ልጆች በተለይ የአርባ ጉጉ የኦሮሞን ህዝብ ሲገሉ የነበሩት የአርሲን ህዝብ የፈቹ የነፍጠኛ ልጆች ናቸው ቪዲዮ ውስጥ እንደ አሸን የፈሉት ዛሬም ኦሮሚያን እያጠፉ ያሉት እነሱ ናቸው የኦፒዲዮ አባላትና 4 ሚሊዮን የሚሆኑ የኦፒዲዮ አባላት እነዚህን ከራሳቸው ላይ መግለል መቻል አለባቸው ከትግራይ ልጅን ጨምሮ ይሄ ነው ትልቁ ስትራቴጂ የኦሮሞ የጦር አባላት እነዚህ ኦሮምኛ ተናጋሪ መርዘኞች ኦሮምኛ ተናጋሪ አሮጌ ነፍጠኞች እና አዲሱ ነፍጠኞች ትግርኛ ተናጋሪ ሲሆን አሮጌ ነፍጠኞች ደግሞ አማራ ተናጋሪዎች ናቸው እነዚህ ሁለቱ ለኦሮሚያ ጠንቅ ናቸው ኦፒዲዮ አባላት ይህን ሊያውቁ ይገባል ይህንን ከሰሙ አደምሮ ሊረዱት ይገባል ለእነዚህ በእነዚህ ትእዛዝ የኦሮሞን ተማሪዎች ደም ማፍሰስ የለባቸውም ትናንትና ነቀምት ላይ ስብሰባ ኑ ብሎ መልስ አይቀበላቸው ተማሪዎቻችንን በነቀምት ላይ ግፍና ስቃይ እንዳበሉት ተማሪዎቻችንን ሴት ልጆቻችንን ጥርሳቸውን አወላልቆ እንደጣሉት በአጋዚ ጦር ይሄ ልትፈጸም አይገባም ብሎ ሊፋለሙት ይገባል የኦሮሞ ፖሊሶች በር ላይ ቆሞ ይሄ ትምህርት ቤት ነው እንጂ የአጋዚ መኖሪያ የጦር ሰራዊት ካምፕ አይደለም ብሎ ሊፋለም ይገባል አባዱላ ገመዳ አሁን ሞልቶ ተማሪዎቻችን በጦር ሰራዊትና በወያኔ ካድሬዎች ከትምህርት መባረር አይገቡም በጦር ሰራዊት መታሰር አይገቡም እኛ ፖሊሶች አሉን ብሎ መናገር ይገባል ንጹህ የኦሮሞ ልጆች ሊናገሩት ይገባል ይህን ሊባለሙት ይገባል በፓርቲያቸው ላይ ተማሪዎቻችን በትግሬዎች ሲገደሉ እንደ ደስታ መቀበል የለባቸውም ይሄ ነገ እነሱም በልጆቻቸው ፊት እንደ ደርግ ባለስልጣናት መልስ ያገኛሉና ይህን ካላደረጉ መልካም ዶክተር እንግዲህ ካለን ሰዓት አንፃር ጥያቄዎችን ሲመልሱልኝ እንደው ያሳጠሩ ይመልሱልኝ ጥሩ ነው ቀደም ሳነሳ የመሬት ጉዳይ አንስቻለሁ ቁጥሩ በርከት ያለ የኦሮሞ ተወላጅ ከህዋት እጅ የሎ ፔፐር የሚባል እንደፈለጉ እንዲገቡ እንዲወጡ መሬትንም እንዳሻቸው እንዲሸጡ እንዲለውጡ የተሰጣቸው ወረቀት አለ ያም ወደ አገር ቤት ገብተው በአሁን ሰዓት ኢንቨስት ያደረጉ ያሉ የኦሮሞ ልጆች አሉ ያም እንግዲህ የኦሮሞ ልጅን እያረደ እየገደለ እያሳደደ ካለ ህዋት ጋራ ተባብረው ኦሮሞን የራሳቸውን ወገን የሚበድሉ የኦሮሞ ልጆች እንዳሉ ለመጥቀስ ነው ቀደም እየተናገርኩ ያለሁት እንግዲህ ዶክተር ቀደም ሳነሳ የኦፒዶን አንስቻለሁ በኦሮሚያ ክልል ውስጥ ተወልደው ያደጉ የትግራይ ተወላጆች ኦሮምኛ ቋንቋን ልቅም አድርገው ከኦሮሞ ነኝ ከሚለው የበለጠ ይናገራሉ የኦሮሞ ህዝብን መልሰው ባውን ሰዓት እየበደሉት እየሰለሉት እየገደሉት ይገኛሉ የኦሮሞ ህዝብ የኦሮሞ ፖለቲከኛ ድርጅት አለኝ የሚል ማንኛውም የኦሮሞ የፖለቲካ ድርጅት በዚህ ላይ ምን ማድረግ አለበት
ምን ኃላፊነት መውሰድስ አለበት? የኦሮሞ ህዝብ እንዳይገደል የኦሮሞ ህዝብን ጥላ ከለላ ሆኜ ጠብቀሃለሁኝ እኔ ነኝ መሪህ የምትሉ የኦሮሞ ፖለቲከኞች በዚህ ላይ ምን እየሰራችሁ ነው? ምንድነው እየተደረገ ያለው? አጠራርገው ይመልሱልኝ። ግልጽና አጭር ነው። ይሄ የቄሮ ወጣቶች ኦሮሚያ ውስጥ ያሉ ወጣቶቻችን ይሰማሉ። ዛሬ ከወያኔ ጋር ትንቅንቅ ያሉት የኦሮሞ ተማሪዎች ይሰማሉ ብዬ ገምታለሁ። ሰፈነበልባልን የኦሮሞ ፓርቲዎች ይሰማሉ ብዬ አስባለሁ። ትልቁ ችግር ፓርቲዎች አባላቶቻቸውን እያሰለጠኑ አይደሉም። የኦሮሞ ህዝብ እያስተማሩ አይደሉም። ወያኔን ከሀገር ቤት ማውጣት ይቻላል ያለ ምንም ጥይት። ከወያኔ ላይ አትግዙ፣ አትሽጡ፣ ወያኔ ቤት ገብታችሁ አትብሉ፣ በወያኔ መኪና አትሳፈሩ ማለት ነበረባቸው። ይህንን ወጣቱን ማስተማር ወጥቶ ተናግሮ የሚያውቅ ሰው የለም። ዛሬ ግንቦት ሰበንና አማራ ድርጅቶች እንኳን የወያኔን ዕቃ አትግዙ፣ የወያኔ ሱቅ አትግቡ ብሎ ያውጃሉ። ምንም ከወያኔ ጋር ግንኙነት የሌላቸው ወያኔዎች እኮ ጎንደር የሉ፣ ወያኔዎች እኮ ባህር ዳር የሉ፣ ወያኔዎች ኦሮሚያ ነው ያሉ። እኛ ባለቤቶቹ ችግር የገጠመን ግን አንድም ነገር አንናገርም። ያለ ጦርነት ማስወጣት ይቻላል። ወያኔ ለብሷቸውን ባለማየት ዕቃቸውን ባለመግዛት ወይም ባለመሸጥ ለነሱ ባለመሸጥ የነሱን ካፌ ገብቶ ባለመጠጣት የነሱን መኪና ባለመሳፈር እነሱን እንጂ ባለመጨበጥ ብቻ ከኦሮሚያ ማስወጣት ይቻላል። በወያኔ የተሰራ ከወያኔ ጋር ግንኙነት የሌለው ማንኛውም የንግድ ድርጅት ላይ አመፅ ኦሮሞ ካደረገ ወያኔ ከኦሮሚያ ይወጣል። በኦሮሚያ ውስጥ የሚሰሩ የንግድ ድርጅቶችን እንደ ወያኔዎች ተማሪዎቻችንን እየገደሉ አምቦ ላይ ህዝባችንን እየገደሉ ወያኔዎች እኮ ዴሳ ላይ እርሻ አርሰው ይህም አጭደው በቆሎ ሰብስበው ወደ ቤታቸው ይሄዳሉ። እንዴ መሳሪያ ያጣው ሰው እኮ በቆሎውን አቃጥሎ ወያኔን ማባረር ይችላል። ወያኔን መግደል ካልቻል አቃጥለ ማውጣት ትችላለህ ከሀገር። ጠላትን እንደዚህ ነው የምታስወጣው። በጠላት ላይ ማንኛውንም አይነት ትግል ማካሄድ ነው። እነሱ አምቦን ህዝብ እኮ የሚጨፈጭፉት በወታደር ነው። ሴቶቻችንን ጥርሳቸውን የሚያወልቁት ነቀምት ላይ በጦር ሰራዊት በአጋዚ ነው። የኦሮሞ ህዝብ ግን እሳት ክብሪት አንድ ክብሪት መለኮስ የማይችል ቄሮ አይደለም። አንድ ድርጅት እሳት መለኮስ የማይችል የዋፊዶ አባል አይደለም፣ የኦኔግ አባልም አይደለም። ሰው እንዴት ድንጋይ ይሸከማል? መሬቱ ተነጥቆ ህንጻ ቪላ ሲሰራ ቡራዩ ላይ፣ ሰንዳፋ ላይ፣ ለገጣፎ ላይ እንዴ ለምን አቃጥለው? አንድ ጋዝ ሌትር ጋዝ አውጥቶ አቃጥሎ መገላገል ይችላል ከነፋብሪካው። መሬቴ ሲነጠቅ ኢትዮጵያ የተከበረበት ሲነጠቅ ዝምታን መምረጥ አስፈላጊ አይደለም። ይሄንን ማስተማር ይገባቸዋል። ባቻችን ይሄንን ለህዝባችን ለፓርቲዎቻችን አመራር መስጠት ማስተማር አለብን። እንዴ የግድ ኒውትረል ቦምብ ልንይዝ ወይም ታንክ ልናሰማራ አንችልም። ትግሎች ሁሉም አቀፍ አይነት ትግል ነው ማካሄድ ያለብን። ከአሁን በኋላ ኦሮሚያ ውስጥ የኦሮሞ ህዝብ መሬት አስነጥቆ ሰው ሊኖር አይገባም በመሬቴ ላይ። ይሄን መወሰን አለበት ወጣቱ፣ ሴቱ። አረብ ሀገር ሄዶ ከምትታረቅ እዛው ኢንቨስትመንቱን አርዛ መዝረፍ ነበረባት፣ መኖር ነበረባት። እንዴ ወጣቶቻችን ሜዲተራኒያን ባህር ውስጥ ከሚያልቅ ሲያሳ ያለው ወርቅ ዘርፎ መኖር መቻል ነበረበት። ከአሁን በኋላ ለምነው ወጣት ምንም አታስር
የሚያወጡት አለ ገንዘብ እዛ አለ ብላ አይሲሲዎች ኢራቅን እየገቡ ያሉት እኮ ከተማ ያወጡ አይደለም። ስለዚህ ወጣቱም ሊያስብበት ይገባል። የፓርቲ አመራሮችም ሊያስቡበት ይገባል። ፓርቲ አመራሮች ቁጭ ብሎ ማታ ከህዝባቸው ጋር መገናኘት አለባቸው። ከወጣቱ ማስተማር አለባቸው እንጂ እርስ በርስ መወነጃጀል የለባቸውም። የለንም ጊዜ በፌስቡክ የሚሆን በስካይፕ የሚሆን በሰይፈ ነበልባል ሬዲዮ የሚሆን መናገር መቻል አለበት። ዛሬ ሚዲያ ይዞ ስለ አማራ ስለ ወያኔ አንድ ቃል የማይናገሩ አሉ። እንደውም ወያኔ ለእግዚአብሔር ያኑርልን ለማለት ጥቂት የቀራቸው። ይህም ወንጀል ነው። በተገኘ አጋጣሚ የኦሮሞ ናሽናሊስቶችን ጭቅላት የሚመቱ በኦሮሞ ስም የሚነግዱ ብዙዎች አሉ። ስለዚህ ይሄ ነው ፓርቲዎቻችን የሚጠበቀው። ሀገር ቤት ውስጥም ካለ ውጭ ሀገርም ካሉት የሚጠበቀው አስተምር ከቤተሰብ ከዚህ ከራሲ ከምስቲ ከልጅ ላይ ነጻነት ከቤት ነው። ኦሮሞማ ከቤት ነው። ኦሮሞማን ያልተላበሰ ትግል አይደለም። መንገድ ላይ ቆሞ ግንቦት ሰበን ከተጠናከረ ወደ ግንቦት ሰበን ወይም ደግሞ ምንድነው ትግሬ ከተጠናከረ ወደዛ እግሩን መንገድ ላይ አቆሞ የሚሄድ ታጋይ አይደለም። እኛ ነጻ አውጪዎች ነን እንጂ ስልጣን ፈላጊዎች አይደለም። ሪፐብሊካኖች እና ዲሞክራቶች የአሜሪካ አይነት ሲስተም አይደለም። ነጻ አውጪ ነን። ለህዝብ ነው የምንታገለው። አዎ ለወደፊት እቀጥላቸዋለሁ። ይሄ በመጽሐፌ ላይ ተጽፏል። እኛ ነጻ አውጪ ነን። የኦሮሞ ህዝብ በባርነት የኖረ ነው። በባርነት እየኖረ ያለ ነው። ይህ ነጻ ማስተንፈስ መቻል አለብን። የምስራቅ አፍሪካ ባለቤት ነው። እኛ አገር መገንጠል አይደለም። ገና ሌላ ተጨማሪ ነው የምንፈልገው። ባለቤት እኛ ነን ባይኔ። መልካም መልካም ስለ መጽሐፎት ሳምንት በሰፊው እንወያይበታለን። እንግዲህ ብዙ ጥያቄዎች ይኖሩኛል ወደፊት። ሁለት ጥያቄዎች ቀርተውኛል። ወያኔ የከፍተኛ ዩኒቨርሲቲ ተማሪዎችን በማስገደድ አንድ የተማረ ያው የከፍተኛ ዩኒቨርሲቲ ተማሪን አስገድደው ስልጠና መሰልጠን አለብህ ብለው በተማሪው ላይ በር ዘግተው እያስገደዱት ይገኛል። ተማሪውም እያመጸ ይገኛል። ወያኔን ያስገደዳት ተማሪውን በር ዘግቶ የግድ ናሰልጥን የኛን ሐሳብ ተቀበል ለማለት ያስገደዳት ከምን የተነሳ ይሆን? ምን መጥቶ ይሆን ዶክተር? ለምንስ አስፈለገ? ሁለት መሰረታዊ ምክንያቶች አሉ። ለዚህ ግዳጅ ወያኔን የገፋፋው የኦሮሞ ተማሪዎች ትግል ነው። ልባር ይሄ ሌላ ነገር ይሄ የጋዜጠኞች ወይም ሌላ የወያኔ ፕሮፓጋንዳ ወይም ሌላ አይደለም። የኦሮሞ ወጣቶች ትግል ወያኔዎችን አስደንግጧቸዋል። በዚህ አይነት ድንጋጤ በዚህ አይነት ፍራቻ እንዴት ወደ ምርጫ እንገባለን የሚል ተማሪውን ማለማመጥ ወይም ማስገደድ ወይም ማሰር አለብን ብሏል። የነቀምቴ ተማሪዎች መሪ ተብሎ አሁን ማዕከላዊ እየተሰቃየ ያለው በቅርብ ጊዜ መጽሐፍ የጻፈው እና ሌሎች ምርጥ የጋው አባላት ጉቢ ኦሮሞ ተማሪዎች ማለት ነው። ዩኒቨርሲቲ ጉቢ እውነተኞቹ የኦፒዲዮ አባላት እዛ ውስጥ አሉ። ግን ተላላኪዎችም አሉ። ግን እውነተኞቹ አብዛኞቹ ታስረዋል። ዛሬ ብዙዎቹ መጽሐፋቸው ተሰብስቦ በሁሉም ቦታ ተቃጥሎባቸው፣ ሌሎቹ መጽሐፋቸው ተዘርፎባቸው፣ ሌሎቹ የት እንዳሉም አይታወቅ። ስለዚህ ይሄ ነው ያስፈራራቸው። በተለይ አፕሪል የተጀመረው በሚያዝያ የተጀመረው ትግል ወያኔዎቹን ለመጪው ምርጫ አስፈርቷቸዋል። ወያኔዎቹ ጦርነት ከኤርትራ ጋር ከጀመሩ የውስጥ እንቅስቃሴው ጦርነቱን ወደ ውስጥ ይገለብጣል የሚልም አስፈርቷቸዋል። ስለዚህ ትልቁ ጠላታቸው ዛሬ ተማሪ ነው።
የሚዋጉት እንጂ ምድር ላይ የሉም። ስለዚህ በዌብሳይት ነው የሚዋጉት። እነሱ ድራማ በኦሮሞ ላይ ነው የሚሰሩት፣ በቪዲዮ ነው የሚሰድቡት። ዘረኞች ናቸው ምናምን እያሉ እኛን እንትን ያደርጋ። ተማሪዎቻችን ግን ግብ ከወያኔ ጋር ጠላታችን እናውቃለን። እኛ ትልቁ ጠላታችን ወያኔ ነው እንጂ ወይ ግንቦት ዘመን አይደለም ወይ ሌላ ነገር አይደለም። ሌሎቹ ግን እነሱን ትተው እኛን ይወጉናል። ተማሪዎቻችን ላይ ይቀሰቅሳሉ። አንድ ሰው ግቢ ላይ ተደበደበ አለቀሰ ተብሎ ሙሾ በአንድ ወር በቴሌቪዥን ይለቀቅ ነበረ ለአንድ ሰው። በአምቦ ላይ ግን የተማሪዎችን እንቅስቃሴ አንድም አልዘገቡትም። ስለዚህ ስለነሱ ተውና ወያኔ የመራችው አንደኛ የተማሪው እንቅስቃሴ ነው። ሁለተኛ በዚህ አይነት ከቀጠለ በሚቀጥለው ምርጫ ምን እንሆናለን ነው። ምን እንደሚሆነው ግልጽ ነው። ዳቦ ተጋግሮላቸዋል። ደሙ የፈሰሰው ኦሮሞዎች ኢህአዴግን አይመርጥም በግድ ካልሞሉት በስተቀር ካርዱ ማንም ያንተ መባት የኔ መባት ያኔ ወንድም አፊት ዘር ማንዘር ተማሪ ሆኖ ቤተሰቡ ያልተገደለበት የለም ወይም ተማሪው ያልተገደለበትና ያላዘነ የለም። ኢህአዴግን አይመርጡት። ኢህአዴግ ሞኝ ነው። የኦሮሞ ህዝብ ጋር መጣላት አልነበረበት። እውነት ለመኖር ባይሆን ትግራይን ለመግባት ከፈለገ ትግራይ እንኳን ገብቶ ለመኖር ከኦሮሞ ህዝብ ጋር መደራደር አለበት። እኔ ኦሮሚያን ለቅቄላቸዋለሁ ትግራይን እኖራለሁ ብሎ ከእኛ ጋር ለመደራደር እንኳን ከመጀመሪያ ኦሮሞን አለመንካት የኦሮሞን ህዝብ ደም ማፍሰስ የለበትም። ይሄ ኢህአዴግ ውስጥ ትልቅ ሸር እየተሰራ ነው። ራሳቸውን በራሳቸው ጠልፎ ይጣሉ። መልካም የኦሮሞ ተማሪዎቹ ጥያቄ ግልጽ ነበረ። አንደኛ አንድ ላይ የምታደርግልን ችግሩን የፈጠረው ወያኔ ነው። አዲስ አበባን ይነጥቃለሁ ብሎ መብት የለውም። ፌዴራል መንግስት መሬት የለውም። ፌዴራል መንግስት የእድር ማህበር ነው። በመዋጮ የሚታኖረው መንግስት ነው። ሰዎች ዋጥተው እድር እንደሚያቋቁሙ እነዚህ ደግሞ ክልል መንግስታት መዋጮ አውጥቶ የፌዴራል ጎቨርንመንት ያኖራሉ። ቤልጅየም፣ አሜሪካ፣ ካናዳ፣ ሌላ ሙሰል። ስለዚህ ፌዴራል መንግስት መሬት የለውም። በድሬዳዋ ላይ በፊንፊኔ አካባቢ ላይ መወሰን አይችልም። ይሄ ጸጋዬ አራርሳ የጻፈው በእንግሊዝኛ የህግ ባለሙያ አንድ ከጠይቄ ልታነጋግር ትችላለህ። ጸጋዬ በቅርብ ነው የማውቀው እና ነጥቦቹን አስቀምጧል። ህገወጥ ስራ ነው። የፌዴራል ስርዓትን ነው የናደው። የፌዴራል ህግ አብረን ለመኖር በኦኤልኤፍ እና በኢፒኤልኤፍ መካከል በሽግግር መንግስት የተፈረመው ህግ ነው የተናደው። የፌዴራል ሲስተም ነው የተናደው። መሰረታዊ የህግ ዋናው ህግ ነው የተናደው እና ከኦሮሚያ አንድም 5 ሳንቲም መውሰድ አይችሉም። አንድ ካሬ ሜትር ፌዴራል መንግስትም ሊያዝበት አይችልም። ፍንፍኔ ራሷ የኦሮሚያ መሬት ነው እንጂ ፌዴራልን ፍንፍኔ መሬት የላት። ይሄ ነው። መልካም ዶክተር ኖ ተማሪዎቻችንን ለችግር ያነሳሳው ይሄ ነው እንጂ ተማሪዎች ጥፋት የለባቸውም ባይ ነኝ። መልካም ጥሩ ነው ለዲስካስ የፈጠረው ማለት ነው። መልካም ዶክተር ካለን ሰዓት አንፃር ነው በጣም ይቅርታ ይደረግልኝ። የመጨረሻ ጥያቄ ላደርግ የምፈልገው በፊት ሲነገር የነበረው በብሔር መደራጀት እንደ ኃጢአት ሲቆጠር ነበረ። በተለይ የኦሮሞ ህዝብ ኦሮሞ ነኝ ብሎ ተደራጅቶ ሲንቀሳቀስ እንደ ጠባብ ብሔር ወይም ጠባብ እየተባለ ሲሰደብ ነበረ። ኢትዮጵያዊነት ምንነካው ኢትዮጵያዊነት መቀበል አለበት እንዳልተባለም ዛሬ ደግሞ የአማራ ድርጅት ሰምተነው ማናቀው ወጥቶ ከግንቦት 7 እንዲሁም ከአርበኛ ግንባር ጋራ በጋራ ለመስራት ውደት ፈጥረዋል። ለኦሮሞ ሲሆን
ኃጢአት ነው ለሌላ ብሔር ሲሆን ደግሞ እንደ ትልቅ ነገር ኢትዮጵያን ለማዳን እንደተሰራ ተደርጎ ይታያል እንደው ይሄንን እንዴት ያዩታል እንዴትስ ይገመግሙታል እንደ ፖለቲካ ምሁርነቶ ምን ይሉኛል ዶክተር የዘር ፖለቲካ ያመጣው ኦሮሞ ወይ ትግሬ ወይ ኤርትራ አይደለም የዘር ፖለቲካ ያመጣው እኮ አማራ ለምን በዘር ፖለቲካ ነው ኢትዮጵያን 130 ዓመት የገዙት በእነሱ መጽሐፍ ቅዱስ መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱስ ስለዚህ እነሱ ናቸው መሰረት የዘርን የበላይነትና ሌላውን የበታችነትን ያመጡ ይህንም እውነቱን አብዩ ገለታ የዛሬ 20 እና 30 ዓመት በፊት ነግሯቸዋል በህይወት አዳንቆ ተጠይቀው አንድ ጋር ጠባብነትን ያመጣው ትንኪተኝነት ነው ያለው አብዩ ገለታ እኔ እኮ የሱ የልጅ ተማሪ ማለት ነው ከወንድሜ ነው ይሄን የሱ ቃል የሰማው እና ትንኪተኞች እና እናንተ እንግዛ ብሎ በወሰኑት መሰረት ሌሎቹ ደግሞ ኖ እኛ ለእናንተ እንገጠም እኛና እናንተ ያመጣው እኮ አማራ እነ ተክሌሻው ነው ናቸው እኮ እነ ኃይሉ ሻውል ናቸው እኮ ተክሌሻውና ኃይሉ ሻውል ዘሴት ናቸው ከመሬት የሞተው እነሳትባል ኢዮብ ቢሆን ወይም እኔ ቢሆን ወይ እናቴ ይላል ወይ አባቴ እንጂ ምኒልክ አልልም ነበረ የኦሮሞ ህዝብ የፈጀው ምኒልክ ከመሬት ከሞት ይነሳልኝ አልልም ነበር ስለዚህ ዘረኝነት እኮ የመጣው ከአማራ ነው እኔ ብቻ ባለስልጣን እኔ ብቻ ባለመሬት እኔ ገዢ እናንተ ገባሪ ጭሰኛ ብሎ እኛና እናንተን ያመጡ እነሱ ናቸው ይሄ ልነገራቸው ይገባል የፌክ ፖለቲካ ነው ስንማር የነበረው የውሸት ታሪክ ነው ስንማር የነበረው እንጂ እኛ አላለም ኖተውን በምድራችን ላይ በቤታችን ላይ በቀያችን እንኑር ማለት ወንጀል አይደለም ስለቸገረንም ነው ለዚህ ነፃ እንወጣለን ያለው ባይቸግረን እኩል ነን ብለን በጋራ ብንኖር ኖሮ እነሱ መሬታችን ባይነቁና እኛን በገዛ ቀያችን ገባር ባደርጉ ባስተካዩን ኖሮ ይሄ ጥያቄ ይነሳም ነበረ ይህንን አንድም ፌክ ፕሮፌሰሮች የአማራ ልጆች የቄስ ልጆች ይህንን አይናገሩት እኛ በሰራነው ነው ኦሮሞ ጠባብነት ወይም ኦሮሞ ነፃ አውጪነት የተፈጠረው ካም ብሎ ቃል መስጠት እውነት መናገር ይቻላቸዋል ሙያዊ እውነት ሙያና ሀቅን የሚያውቁትን መናገር የሚቻላቸው ደንቆሮች ናቸው እውነቱን ነው እኛ የናይሉ ሻውል ከያፋ ጀምሮ እኮ ዛሬ እንኳን በቅርብ የምናውቃቸው የአማራ የፖለቲካ ድርጅቶች ናቸው ሞሪሽ ወገኔ ምንድን ነው ሰማያዊ ፓርቲ ምንድን ነው ትንሽ ለየት ብሎ ሰላማዊ የነበረው ክቦሰብን ዛሬ ያጠቃለውታል እየፎከሩበት እኛን እንጨፈልቃለን እያሉ እየወሰዱት ነው አክራሪዎቹ እንጂ ኦፍኮርስ ግንቦተብን ከሁሉም ይሻል ነበር ለማለት ይቻላል ዛሬ ከአርበኞችም ከመያዶችም ከሁሉም ጋር አገር ቤት ካሉት ፈጽሞ ፋሽስቶች ጋር እነ ሰማያዊ ፓርቲ ጋር እነ ሌሎችም ምንድነው ሸንጎ ምናምን ጋር ፈጽሞ የኦሮሞን ህዝብ እና የማይሰጡ ጋር ግንባር መፍጠር ማለት ምን ማለት ነው ታዲያ የኦሮሞ ልጆች ለምን ግንባር አልፈጠሩም ብለን አልጠየቅንም ከዛው እንኳን ትምህርት ያገኙ ጠላቶቻችን አንድ ሆኖ እኛን ሊወጉት እኛ ደግሞ ተፈርካትን መኖር እና ለነሱ አመቺ ሆነን እንድንቆይ ይገባል ይሄ ነው ያንተ ሙዚቃ ግን አንድ መሆን ነው አቃትን ችግራችን የሚል ነበር በኦሮምኛ ዘፈኑ ያ አንድ ቢሆኑ ካሁን በኋላ ኦሮሞን አያሸንፉም ግን እንደዚህ መኮፈት ብቻ ሳይሆን
ጠላትን ትንሽ አድርጎ ማየት ትልቅነት አይደለም። ጠላት ነው። ትንሽም ሆነ ጠንቅቀ ማንነትን ማስከበር በተለይ እንደኛ አይነቱ ለስልጣን ሳይሆን ለኦሮሞ ህዝብ ነፃነት የምንፈልግ ስልጣን የሚፈልግማ ወያኔ ጋር ከሄደ ስልጣን በሽበሽ ነው። እባካችሁ ስልጣን የምትፈልጉ ሰዎች ስለ ነፃነት አታውሩና ኦፒዲዮ ወይም ቲፒኤልኤፍ ጋር ስልጣን ይዛ ነው። ከቲፒኤልኤፍ የበለጠ ኦነግን ብመጣ ማንን ብመጣ አታገኙት። እውነተኛ ስልጣን ኦነግም ሆነ የኦሮሞ ልጆች ብናሸንፍ የህዝብ ነው ስልጣን እንጂ ስልጣን እንደፈለገ የሚሰጠው ወያኔ ብቻ ነው። እስከታዘብክለት ኢምቢካንት እንደ ጁኔት ይዛቸው ከባለቤት ነጥሎ ያባርራል። እንደዚህ ውርደት መከናነብ የምትፈልግ ሂድና ከወያኔ ስልጣን ተቀበል። ግን የኦሮሞ ነፃነት የምንፈልግ ቁርጠኛ ቢሆንና አንድነታችንን ይዘን ህዝባችንን ይዘን ለትግል እንነሳ ላለው አብዮት መልካም ዶክተር በመጨረሻ በ3 ደቂቃ ውስጥ መልእክት አስተላልፈው እንሰነባበታለን። 3 ደቂቃ። ሁሉንም የጨረስኩ መስለኛል። እኔ ትልቁ አንድ ማለት የሚፈልገው የፖለቲካ ፓርቲዎቻችንም ህዝቦቻችንም በተለይ ዲያስፖራው የኦሮሞን ተማሪዎች የኦሮሞ ቄሮ የኦሮሞ ወጣቶች ሙቭመንትን መደገፍ አለበት። ኢንፎርሜሽን ሊሰጡ ይገባል። የሚደርሰው ችግር እንደ ጋዜጠኛ አንተ እንደምታረገው እንኳን እውነተኛው ከዌብሳይት እና ከፌስቡክ ላይ ወሬ ከማውራት ወጣቱ ዳይሬክት ደውሎ ማነጋገርና እውነተኛውን ተጨባጭ የኦሮሚያን ሁኔታ ለዓለም ህዝብ ማቅረብ በተማሪዎቻችን የሚደርሰውን ነገር በኦሮምኛም ሆነ በእንግሊዝኛም ሆነ በምን ለዓለም ህዝብ ማሳወቅ ይጠበቃል። የገንዘብ ድጋፍ ያስፈልጋል። ያለ ገንዘብ የሚሰራ አንድ ፖለቲካ የለም። ትራንስፖርት ያስፈልጋል፣ መሳሪያ ያስፈልጋቸዋል፣ አይፔድ ያስፈልጋቸዋል፣ ሞባይል ያስፈልጋቸዋል፣ መሳሪያም ያስፈልጋቸዋል። ለዚህ ድጋፍ ይፈልጋሉ። የኦሮሞ ህዝብ እጁን እንዲዘረጋ አገር ቤት ያለው የኦሮሞ ተማሪዎች የታሰሩትን እንዲጠይቅ የሐኪም ቤት ያሉትን ምግብ በማምጣት ሞራል ጠይቆ ሄዶ በመጠየቅ ያገኘውን በመርዳት እስር ቤት ማነው ሆስፒታሎች ላይ ተመላልሰው በመስጠት በእርዳታ በማድረግ እንዲተባበሩ ይጠይቃሉ። ምክንያቱም እነዚህ ተማሪዎች ለኦሮሞ ነው እየታገሉ ያሉት። መልካም የጉሚ ኦሮሞ ፓርላማ ሊቀመንበር ዶክተር ጌታቸው እጅጊ ደመቅሳ ስለነበረን ቆይታ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ይህ ዜማ አየር ላይ ይውላል። ደህና ይሁኑ። Shopo conjetu ya como forma pa conjetu shopo conjetu ya como forma pa conjetu shopo kota male shopo la fantarina ya quiero kota la male shopo kiran sodatina shopo conjetu ya como forma pa conjetu shopo conjetu ya quiero forma pa conjetu la me jolise barane bula jannan
nam tutate kotane bulla jennan lafti wadarotate ala sira benni se tilmike chabenchise ejole goya kenya miliko se babate lafuma senalate edesana chesifte edesa noraduma garboma joraduma senis kan Kenya sena Kenya balesuf karora bafatani adama fafurachuf karanu rambasani sulolo biborana guji arsin kan Kenya karayu fi arsini ararinis kan Kenya
የተከበራችሁ አድማጮቻችን አሁን የመሰናበቻ ሰዓታችን ላይ ደርሰናል። ሳስተናግዳችሁ የነበርኩት እኔ ዮባይሳም በፕሮግራም በመብራት በሪ ዓለሙ ጋራ በመሆን እዚህ ሰዓት ደርሰናል። እስከ ሳምንት መልካም ሳምንት ደህና ሁኑ። ቸር ወሬ ያሰማን። Adabula, Alkaniguya,